ሰላም ቤተሰቦቼ ዛሬ እርጎ እናደርጋለን አብረን። በመጀመሪያ ወተቱን እቃ ውስጥ ከመጨመራችን በፊት ነጭ ባህር ዛፍ እናዘጋጃለን እቃውን ለማጠብ። ስለዚህ እቃውን ካጠብን በኋላ ወተቱ ጥሩ ሽታ ሲኖረው ወተቱን እንጨምራለን ማለት ነው። እንደምታዩት አሁን እንደዚህ አድርገን ሻጥረው ምንም አይነት መጥፎ ጠረን አይኖረውም። እርጓችን ጥሩ ሆኖ ነው ፈርመንትድ የሚሆነው የሚዘጋጀው ማለት ነው። እዚህ አልኩ ክዳኑንም ለቅ እናደርገውና መጀመሪያውን ዙር እንደዚህ አድርጌ አጥቤ ነበር። አሁንም በሌላ ቅጠል ደግሜ አሸዋለሁኝ ማለት ነው ውስጡን። አሁን ካሸሁት በኋላ ያለውን አለቅቄ አልደፋውም። በዚህ መንገድ ቅጠሉን አወጣውና ውሃውንም እንደዚህ አድርጌ ደፍቼ እተወዋለሁ ማለት ነው ሽታው ውስጡ እንዲቀርልኝ። የምንጠቀምበት እቃ አሁን ሬዲ ሆኗል ማለት ነው። እሺ ውዶቼ፣ አሁን ወይራችንን እንደዚህ ካዘጋጀን በኋላ በወይራ እርጎ የምናረጋበትን እቃ ጥሩ አድርገን እናጥነውና እንደምታዩት አሁን ዝግጁ ሆኗል። ወተቴን እጨምረዋለሁ። እርጎቃችን እንግዲህ እርጎቃችን በዚህ መልኩ እንደዚህ ታጥኗል። ላዩ ላይ ነጭ ቅጠል ወይም ደግሞ ነጭ ባህር ዛፍ እንዲያደርገን ከጨመርን በኋላ አሁን በደንብ አድርገን ግጥም አድርገን እንከድናለን። እንግዲህ እርጎዬ 3 ቀን ሆኖታል። እስኪ ከፍተን አብረን እንየው። እንደምታዩት እንግዲህ ጥሩ ሆኖ ተዘጋጅቷል። በእርግጥ ቀጠን ያለም አለ፣ ከዛ ውስጥ ፊልተር አድርገን እናወጣዋለን። እኔ ግን ያው ቆምጠጥ የሚለውን ጣዕሙን ስለምወደው እጠቀመዋለሁ ማለት ነው። እንግዲህ እንደምታዩት በደንብ ፍርፍር ብሎ ጥሩ ሆኖ ተዘጋጅቷል። እንግዲህ አሁን ለመመገብ ዝግጁ ነን ማለት ነው። እንግዲህ ይህንን ከወደዳችሁ እነኝን የመሳሰሉትን ሁሌ ለማግኘት ሰብስክራይብ አድርጉ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ቤተሰብ እንሁን። አመሰግናለሁ። ሰላም ሁኑ።